አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተስ እንዴት ናችሁ? ስራስ እንዴት ይዟችኋል? ጾሙ ጋር እንዴት እያደረጋችሁ ነው? ጾሙ እያለቀ ነው ኢንሻአላህ። ጾሙ ከተቀበሏችሁ አድርገን አላህ ይቀበለን ጾማችንንም ሶላታችንንም ኢንሻአላህ። አላህ ኢንሻአላህ የዚህን አመት የመጨረሻ ዱዓችን ተሳክቶ በሀገራችን ለሚመጣው አመት ኢንሻአላህ ከቤተሰቦቻችን የምንጾም ያድርገን ያ ረቢ ኢንሻአላህ። ልጆችም ያለን ቤተሰብም ያለው ትዳርም ያለው ትዳሩ ላይ ይዞ በአገሩ ኢንሻአላህ ሁሉም ነገር በአገር ነው የሚያምረው። በአገራችን አላህ ርዝቅም ረዝቆን አገራችንንም ሰላም አድርጎልን ኢንሻአላህ። አገራችንም ነገር በጣም ነው የሚያሳስበው። አገራችንም አላህ ያብጅልን፣ እኛንም አላህ ያብጀን ያ ረቢ ኢንሻአላህ። ሁሉም ነገር ከሰላም ጋር ነው። አገራችን ሰላም ሲሆን እኛም ሰላም እንሆናለን። እኛም ለአገራችን በቀለን ኢንሻአላህ። ለሚመጣው ጾም አገራችን ላይ የምንጾም የሰው ቤት ስራ አላህ በቃ ይበላችሁ ይበለን ኢንሻአላህ። እኔም ከመዳም ቅመሞቹ አንዷ ነኝ። ውዶች እያበረታቱኝ አይከፈልበትም ብታበረታቱኝ፣ ሰብስክራይብም እያረጋችሁ ላይክ እያረጋችሁ ቪዲዮዎችንም እስከ መጨረሻ እያያችሁ አስተያየት እየሰጣችሁ አበረታቱኝ። ያው ደግሞ ለዛሬ እንኳን አዲስ ነኝ ለካሜራም፣ አንዳንድ ካሜራ ደግሞ ይከብዳል። በመጀመሪያ ጊዜ ካሜራ ፊት ሲቀርቡ በጣም ነው የሚከብደው ማውራት፣ የሚወራ ነገር ራሱ ይጠፋል። እና እንግዲህ የሚስተካከልም ነገር በነገራችን ላይ ቪዲዮ ለመስራት ብዙ ነገር ያስፈልጋል። እንግዲህ ቀስ በቀስ እናንተም ስታበረታቱኝ እኔም አስተካክላለሁ ኢንሻአላህ። እና ደግሞ እርግጠኛ ነኝ እንደምታበረታቱኝ፣ እስካሁንም እያበረታታችሁኝ ያላችሁት በጣም የማመሰግነው የምወዳችሁ ኢንሻአላህ። ከኔ በላይ ደግሞ አላህ ይውደዳችሁ፣ አላህ ያሰባችሁትን ያሳካላችሁ ኢንሻአላህ። ኢንሻአላህ እቅዳችን ተሳክቶ ወገላችን ላይ ጾማችንም በሚመጣ አመት ያ ረቢ ከቤተሰቦቻችን ጋር ያድርገን። የመዳን ቤት ያደከማችሁ አላህ ኢንሻአላህ የረፍት እንጀራ ይስጣችሁ ያ ረቢ ኢንሻአላህ። ደግሞ ይሄ ቀናት የዱዓ ቀን ነው፣ የዱዓ ወር ላይ ነው ያለነው ኢንሻአላህ። ደግሞ አልጠራጠርም አላህ እንደሚያሳካልን። ወደ አላህ የዘረጋ እጅ ባዶ አይመለስም፣ ይቀበለናል። እኛ በጥሩ እንትን ብንለምነው አላህን ኢንሻአላህ ከይር ስራ የምንሰራ ያድርገን ያ ረቢ። ምስኪኖችን የምንረዳ አላህ ረዝቆን አገራችን ሰላም ሆኖ የምንተጋገዝ ያድርገን ያ ረቢ። አገራችንን ያብጅልን። አገር ሲበጅ ነው ሁሉ ነገር የሚያምረው። የአገራችንም ነገር ብዙ በጣም ያሳስበናል። ስለዚህ አገራችንን አላህ ያብጅልን። እኛም በለንበት አላህ ይጠብቀን፣ ቤተሰቦቻችንም አላህ ይጠብቅልን ኢንሻአላህ። ሁሉም ነገር አላህ ነው የፈጠረን። አገር አላህ ይጠብቃቸው። እውነት ለመናገር ኢትዮጵያ በጣም ያሳስባል ወላሂ። አላህ ኢንሻአላህ እሱ ይጠብቃቸው። እንግዲህ ምን እንላለን? ሌላ ነገር ደግሞ ዱዓ ማድረግ ነው። ዱዓ የማይመልሰው ነገር የለም። ዱዓ ስናረግ አላህ ደግሞ በላውን ሊዘጋልን ይችላል ኢንሻአላህ። ዱዓችንም አላህ ይቀበለን። ዱዓ አርጉ ቤተሰብ፣ ዱዓ አርጉ ወላሂ። ዱዓ ማድረግ ዱዓ ብዙ ሙሲባ ይመልሳል። በነገራችን ላይ ዱዓና ሰደቃ ብዙ ነገር ይመልሳል ኢንሻአላህ ያ ረቢ። ጾማችንም አላህ ይቀበለን ያ ረቢ ያ አላህ። እና ኢንሻአላህ በርቱ፣ በዱዓ በርቱ። እኔንም አበረታቱኝ። ቪዲዮ ምርጥ ቪዲዮ ለቅላችኋለሁ ኢንሻአላህ ለቀጣዩ ደግሞ ኢንሻአላህ አላህ ካለ ኢትዮጵያ ከሄድኩኝ አላህ ሰላም ያርገንና አስተዛ ብዙ ምሰራ እቅዳለኝ፣ ብዙ ማድረግ እቅዳለኝ ኢንሻአላህ። አላህ እቅዴን ያሳካልኝ፣ ደግሞ እንደሚሳካልኝ አልጠራጠርም ኢንሻአላህ። እችላለሁ ማድረግ አረጋለሁ ማለት ነው እንጂ አላህ ነው የሚያሳካ ሁሉም ነገር
አቅሙ የሱ ነው። ሁሉ ነገር እኛ ሰበብ ማድረስ ነው። ያው በቻልነው አቅም ሰበብ እናደርሳለን ኢንሻአላህ። ደግሞ በሀገራችን ገብተን በቤታችን ምስኪኖችን የምናበላ ምስኪኖችን የምንረዳ ያድርገን ያ ረቢ ኢንሻአላህ። እና አበረታቱ፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ምንም አይከፈልበትም። ራሳችን በራሳችን ብንተሳሰብና ብንስተዳደግ ወላሂ የት በደረስን ነበረ። ኢትዮጵያ ትንሽ ሰው መናቅ፣ ምቀኝነት ብዙ ነገር ስላለን ነው ይሄ ሁላ እየደረሰብን ያለው እንጂ አላህ ምንም ነገር ያደርጋል። እኛ ሰው ነው እንትን የሚለው እንጂ ኢንሻአላህ እኛንም አላህ ያብጀን ያ ረቢ። እኛንም አላህ ረህመቱን ውስጣችን ያስገባው፣ ራሳችንን የምንተሳሰብ ያድርገን ያ ረቢ። ራስ በራሳችን ተያይዘን ብናድግ የት እንደርሳለን? ብንተሳሰብ፣ መተሳሰብ ጥሩ ነው። አላህ ደግሞ ሁሉ ነገር ይቀይረዋል ኢንሻአላህ፣ ይቀየራል። እንደዚሁም እንደለፋን አንቀርም። አንድ ቀን ተስፋ አንቆርጥም። ጥሩ ቦታ እንደምንደርስም አንጠራጠርም። አላህ ነው ኢንሻአላህ። አሁንም በስደት ብዙ ነገር ተምረናል። አልሐምዱሊላህ ብዙ ነገር ተምረናል። ስደት ብዙ ነገር ያስተምራል። በነገራችን ላይ እኔ ስደትን በጣም አልጠላውም። ብዙ ነገር ተጠቅሜያለሁ። ከብርም በላይ ብዙ ነገር አለ። ብዙ የሚጠቅመን ነገር የተጠቀምንበት ነገር ማለት ነው። ብዙ ነገር። ስለዚህ አልሐምዱሊላህ እስካሁንም አላህ በሰላም አቆይቶናል። ቤተሰቦቻችንም ሰላም አድርጎ እኛም ሰላም ሁነን ኢንሻአላህ ለሀገራችን ያብቃን ያ ረቢ። ደግሞ ፈኪ ፈኪ የምትሉት የፈኪ ቤተሰቦች እኔንም ቤተሰብ አድርጉኝ። ፈኪም ደግሞ ቻናል ሌላ ቻናል ስላላት ሁሌም ባትጠይቁኝ ደስተኛ ነኝ እና እኔ እየሰራሁበት ነው። ሰው ነው። እኔም እህታችሁ ሙስሊም እህታችሁ ነኝ። ብታበረታቱኝ አይከፋም። ፈኪንም ስለምትወዳት አላህ ይወደዳችሁ። ሰው መዋደድ አላህ ይስጠን። ወላሂ መዋደድ አላህ ይስጠን። እኛ ብንዋደድ አላህ ደግሞ ይወደናል። አላህ መዋደድን ነው እንድንዋደድ ነው አላህም እንትን የሚለን። እኛ ደግሞ ብንዋደድ አላህ ደግሞ ይበልጥ ይወደናል። ርዝቁም ሁሉ ነገሩም የሚመጣው እኛ ብንዋደድ፣ ዘር ባንለይ፣ ሁሉም ሙስሊም አንድ ነው። አንድ አድርገን ደግሞ ኢንሻአላህ አንድ እንደሚያረገንም ተስፋለን ኢንሻአላህ። እንደዚሁ አይቀርም። አላህ አንድ ያድርገን ያ ረቢ ኢንሻአላህ። ሀገራችንን ሰላም ያድርግልን። ደግሞ ዱአ አድርጉ። ወላሂ ቀን የዱአ ቀን ነው፣ እንዳያመልጣችሁ። ዱአ አድርጉ። አላህ ያበርታችሁ። እኔንም አበረታቱኝ። ስተትም ካለው ቪዲዮዬ ይሄን አስተካክል ይበሉኝ ኢንሻአላህ አስተካክላለሁ። ለዛሬ ግን ያው ለቪዲዮም አዲስ ነኝ። በዛ ላይ ደግሞ ብዙ ነገር ይጎሉኛል እንግዲህ ቪዲዮ ለመስራት ኢንሻአላህ ደግሞ አስተካክላለሁ። ቀስ በቀስ ነው ሁሉም ነገር ከዜሮ ተንስቶ ነው እንትን የሚለው ኢንሻአላህ። እኔም ተስፋ አደርጋለሁ እንደምታበረታቱኝ። እኔም ተስፋ አለኝ ኢንሻአላህ። ቢያንስ ሀገራችን ላይ ገብተን የተወሰነ ስራ ምናምን ብንሰራበት አሪፍ ነበረ ኢንሻአላህ። ደግሞ አላህ ነው የሚያውቀው። አልሚም የረፍት እንጀራ ይስጠን ያ ረቢ። እንግዲህ ሰው ሀገር ላይ የደከማችሁት ሁሉ አላህ ያሳርፋችሁ ያ ረቢ ኢንሻአላህ። ዱዓችንን መቅቡል ያደርግልን ያ ረቢ። እናንተ አበርታቱ ውዶቼ። እናንተ የመዳም ቅመሞች ሁሉ ነገር ከራሳችሁ በላይ ለሰው የምትኖሩት ናችሁ ነን። ያው እኔንም ያካትታል። እውነት ለመናገር እኔም አረብ ሀገር ነው ያለሁት። ያው እንደናንተው በስደት ላይ ብዙ ቆይቻለሁ። ቤተሰቦቼ ጋር መግባት እፈልጋለሁ። ብዙ ነገር አለ። አልሐምዱሊላህ ሁሉም ነገር ለበጎ ነው። ሰላም ስንሆን ሁሉ ነገር ይስተካከላል። አላህ ያስተካክልልን ኢንሻአላህ። ደግሞ እና አበረታቱኝ። እስካሁን ሰብስክራይብ ያደረጋችሁኝ የምታበረታችሁን አላህ ኸይር ጀዛችሁን ይክፈላችሁ። አላህ ይወደዳችሁ ከኔ በላይ። እኔ በጣም ነው የምወዳችሁ። ሁሉም ዘር ሳይለይ ሃይማኖት ሳይለይ ሁሉም እወዳለሁ በጣም። ሁሉም ኢትዮጵያ ነው። ለአላህ ብዬ ነው የምወዳችሁ።
አላህ ይውደዳችሁ እና ማበረታቱ ወዶችዬ። ኢንሻአላህ ለዛሬው ይሄን ያህል ከቆየው ደግሞ ቪዲዮን እያየሁ እናንተ ማስተያየታችሁንም እያየሁኝ ቪዲዮንም እያስተካከልኩኝ ኢንሻአላህ እመጣለሁ። ኢንሻአላህ ትምህርታዊ ነገርም ይዤ እንደምመጣ አልጠራጠርም። እናንተ ብታበረታቱኝ ትምህርትም ያለው ነገር ብዙ ነገር ይዤላችሁ እመጣለሁ ኢንሻአላህ። ባላህ ፍቃድ አላህ ሰላም ያድርገን። ሰላም ስንሆን ነው ሁሉ ነገር የሚሆነው። አላህ ሀገራችንም ሰላም ያድርግልን ያ ረቢ። ዱዓችንም መቅቡል ያድርግልን ያ አላህ ኢንሻአላህ ያ ረቢ። እናንተንም ደግሞ የተቸገረውንም አላህ ይስጠው፣ የታመመውንም አላህ ያድነው ያ ረቢ ኢንሻአላህ። ሁሉ ነገራችንን አላህ ያስተካክልልን እና ለዛሬው ይሄን ያህል ከወራው ላይ ቆማለሁ። ሼር ላይክ ሰብስክራይብ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።